ጀዋር እንዲፈታ የአሜሪካ ሴኔተሮች ደብዳቤ ጻፉ። ባለቤቱም ያልተጠበቀ ነገር ተናግራለች። ሰላም የተወደዳችሁ ቤተሰቦቻችን፣ ለትኩስ መረጃዎች አቅርቦታቸው የምትመርጧት የፈታ ዴሊ መሰናዶ ከአንድ አንገብጋቢ ርዕሰ ጉዳይ ጋር ቀርባላችኋለች። የጀዋር መታሰር ጉዳይ ከኢትዮጵያ አልፎ በአሜሪካ ፖለቲከኞችም ዘንድ ትኩሳት ስለመፍጠሩ አንድ መረጃ አግኝተናል። የዜጋችን መታሰር አሳስቦናል ያሉ የጀዋር መኖሪያ የነበረችው የሚኒሶታ ሴኔተሮች ለአሜሪካው የውጭ ጉዳይ መስሪያ ቤት ደብዳቤ መጻፋቸው ተሰምቷል። በሌላ በኩል የጀዋር ባለቤት ስላለችበት ሁኔታ እንዲሁም ስለ ኢትዮጵያ የፍትህ ስርዓት አስገራሚ አስተያየት መስጠቷ ተሰምቷል። ይህ በእንዲህ እንዳለ በሚኒሶታ ይህንኑ ጉዳይ በማስመልከት የጸሎት መርሃ ግብር ሊደረግ መታቀዱም ተነግሯል። ሁሉንም አብራችሁን ብትቆዩ በዝርዝር የምናጋራችሁ ይሆናል። በስተመጨረሻም ላይክ እና ኮሜንት በማድረግ ሐሳብና አስተያየታችሁን አሳውቁን እያልን በቀጥታ ወደ ዝርዝሩ ተሻገርን። በኢትዮጵያ ያለው አለመረጋጋት በቀጠለበት ወቅት ሁለት የሚኒሶታ ሴኔተሮች በጣምራ ወደ አሜሪካ የውጭ ጉዳይ ሚኒስቴር ደብዳቤ በመላክ በሀገሪቱ ታስረው የሚገኙ ሁለት የሚኒሶታ ነዋሪዎች እንዲለቀቁ ጠይቀዋል። ጉዳዩን የዘገበው ፎክስ 9 የተባለው የዜና ድረገጽ በዚህ ዜናው ሁለቱ ኢትዮጵያውያኖች ወደ ኢትዮጵያ ከ2 ዓመት ገደማ በፊት ሲሄዱ በዛው በሚኒሶታ የጀመሩትን ኦሮሚያ ሚዲያ ኔትወርክ የተባለ ጣቢያ ለማስፋፋት አቅደው ነበር ይላል። በወቅቱ በአዲሱ ጠቅላይ ሚኒስትር ላይ ትልቅ ተስፋ ጥለው የነበረ ቢሆንም አሁን ግን ሁሉ ነገር ተለውጦባቸዋል በማለትም በ2 ዓመታት የተፈጠረውን ለውጥ በዘገባው ያስረዳል። ጀዋር መሐመድ ከ7 ሳምንታት በፊት በመንግስት ቁጥጥር ስር ከመውደቁ ጀምሮ ባለቤቱና የልጁ እናት የሆነችው አርፋሴ ገመዳ ትልቅ ስቃይ ውስጥ ናት ካለ በኋላ ዝነኛው አክቲቪስትና ድምፃዊ ሃጫሉ ሁንዴሳ ከተገደለ በኋላ ትዊን ሲቲስ ሜትሮ ተብሎ በሚታወቀው የሚኒሶታ አካባቢ ተቃውሞዎች መቀስቀሳቸውን ያስረዳል። እንደ ግለሰብ እጅግ የሚያምነው ነገር ግን እንደ አንድ ኦሮሞ ለማህበረሰባችን እጅግ ፈታኝ ነው ስትል ሁኔታውን አርፋሴ ገመዳ ትገልጸዋለች። ጀዋር መሐመድም የጠቅላይ ሚኒስትሩ ነቃፊ መሆኑንና ዘገባው ጓደኛው ሲል የሚጠራው ሃጫሉ በተገደለ ማግስት በቁጥጥር ስር መዋሉ የተገለጸ ሲሆን አርፋሴ ገመዳም ስለመታሰሩ ስታስረዳ ምንም የፈጸመው ወንጀል የለም፣ ያሰሩት በፖለቲካ አቋሙ ብቻ ነው ማለቷን ይገልጻል። ሌላኛው በዚሁ ዘገባ የተጠቀሰው ታሳሪ ደግሞ ሚሻ ጭሬ የተሰኘው ሲሆን በመጨረሻ ዋስትና ቢወሰንለትም መንግስት ግን እንዳይለቀቅ ከልክሎታል ብሏል። የሱ ወንድም የሆነው ቂጤሳ ጭሪ ታዲያ በዚሁ ጣቢያ ያለውን ሁኔታ ሲያስረዳ ወሳኝ ስለሚባሉት ጉዳዮች ምንም የሚታወቅ ነገር የለም፣ በቀጣይ የችሎት ቀጠሮ ምን ሊፈጠር እንደሚችል አታውቅም፣ ነገ ምን እንደሚከሰት የማይታወቅበት ሁኔታ ነው ያለው ብሏል። ታዲያ አርቲስቱን ሞት ተከትሎ ኢንተርኔት መዘጋቱ እንዲሁም በአንድ ሳምንት ጊዜ ውስጥ ከ120 ያላነሱ ሰዎች መገደላቸውን የተመለከቱ ሁለት የአሜሪካ ሴኔት አባላት በዚህ ጉዳይ እጃቸውን ለማስገባት በመወሰን ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈዋል። እኚህ ሴኔተሮች ኤሚ ክሎቡቻር እና ቲና ስሚዝ የተሰኙ ሲሆኑ ቲና ስሚዝ የተባሉት የሴኔቱ አባል ስለ ደብዳቤው ይዘት ሲያስረዱ ለውጭ ጉዳይ ሚኒስቴር እኚህ ሁለት የሚኒሶታ ዜጎች ጀዋር እና ሚሻን ማለታቸው ነው ሁለቱም በተመለከተ ህጋዊና ሰብአዊ መብቶቻቸው እየተከበሩላቸው እንደሆነ እንዲያረጋግጥ ከዚህም አልፎ በኢትዮጵያ ውስጥ ያለውን የሰብአዊ መብቶች ጥሰት ለማረጋጋት እርምጃ እንዲወስድ ለመጠየቅ ነው በማለት አብራርተዋል። ሚኒሶታ ኢትዮጵያውያን ከሀገራቸው ውጪ በርከት ብለው በመሰባሰብ በማህበረሰብ ደረጃ ከሚኖሩባቸው ቦታዎች አንዷ ናት። ምንም እንኳን በሁለቱ ታሳሪዎች ላይ መንግስት ማንኛውንም አይነት ቶርቸር ስለመፈጸሙ የተረጋገጠ ነገር ባይኖርም ቤተሰቦቻቸው ግን ስጋት ላይ መውደቃቸው አልቀረም ይላል ፎክስ 9። በቅርቡም ጀዋር መሐመድ ከሚስቱ ጋር በነበረው የ5 ደቂቃ የስልክ ቆይታ መታመሙን ነገር ግን የእስር ቤቱ ሐኪሞች እንዳይመረምሩት ስጋት እንደገባው ነግሯት ነበር። የህግ የበላይነት በሌለበት ሀገር የምንተማመነው በዓለም አቀፍ ድጋፍ ላይ ነው በማለት በኢትዮጵያ የፍትህ ስርዓት ላይ ተስፋ እንደሌላት የጀዋር ባለቤት ተናግራለች። ፎክስ 9 በዚሁ ዘገባው የሁለቱ ታሳሪዎች ቤተሰቦች በሀገሪቱ ለተከሰተው አለመረጋጋት እንዲሁም ለታሰሩ ሰዎች ትኩረት እንዲሰጣቸው ጥረት መጀመራቸውን ጠቅሶ አርብ ዕለት በክልሉ ምክር ቤት ፊት ለፊት የጸሎት መርሃ ግብር ለማድረግ እቅድ መያዙንም አሳውቋል። ውድ ቤተሰቦቻችን እንደሚታወሰው ከሰሞኑ የአሜሪካ ፖለቲከኞች ባልተለመደ ሁኔታ ስለ ኢትዮጵያ ፖለቲካ ድምጻቸውን ጎላ አድርገው ማሰማት መጀመራቸውን እየታዘብን እንገኛለን። ከቀናት በፊት ባደረስናቸው አንድ ዘገባም በርከት ያሉ የአሜሪካ ኮንግረስ አባላት በጠቅላይ ሚኒስትር አብይ አህመድ እየተመራች ያለችው ኢትዮጵያ ያለችበትን ወቅታዊ ሁኔታ እንዲሁም ከጊዜ ወደ ጊዜ ጠቅላይ ሚኒስትሩ ቃላቸውን መጠበቅ ተስኗቸው በእነሱ አገላለጽ ሀገሪቱ ወደ ኋላ መንሸራተት መጀመሯን አስመልክተው አንድ አስገራሚ ደብዳቤ የትራምፕ ቀኝ እጅ ለሆኑት የውጭ ጉዳይ ሹም ማይክ ፖምፒዮ መጻፋቸውን ነግረናችሁ ነበር። 20 የአሜሪካ ኮንግረስ አባላት ለአሜሪካው የውጭ ጉዳይ መስሪያ ቤት አለቃ ማይክ ፖምፒዮ
የሰሞኑ የኢትዮጵያ አለመረጋጋት እጅግ አሳሳቢ መሆኑን በማስመልከት ደብዳቤ መጻፋቸውን አዲስ ስታንዳርድን ጠቅሶ ጋዜጠኛ ኤልያስ መሰረት አጋርቷል። የጎሳ መከፋፈል፣ ግጭትና ፖለቲካን መሰረት አድርገው የሚፈጸሙ ስሮች እያመሷት የምትገኘው ኢትዮጵያ ለአሜሪካ አስተማማኝ አጋር የመሆኗ ነገርም ጥያቄ ውስጥ ይገባል ብለዋል በዚህ ደብዳቤያቸው። ከዚህ በማስከተል ይህ ደብዳቤ ምን ይላል የሚለውን በዝርዝር እንመልከት። ይድረስ ለማይክ ፖምፒዮ ተብሎ የተከተበው ይህ ደብዳቤ የኮንግረስ አባላቱ በኢትዮጵያ ውስጥ ከሰሞኑ እየታየ ያለው አለመረጋጋት እጅግ እያሳሰባቸው እንደሆነ ለመግለጽ የተጻፈ መሆኑን በመናገር ይጀምራል። ከሀገሪቱ የሚወጡት ሪፖርቶች እንደሚያሳዩት በጸጥታ ኃይሎች የሚደረጉ የመብት ጥሰቶች፣ የጎሳና የሃይማኖት ግጭቶች እንዲሁም ከዲሞክራሲ ባህል የማፈንገጥ አዝማሚያዎች አስደንጋጭ ሲሆኑ በሀገሪቱም ያለው ድባብ አደገኛና ያልተረጋጋ እንዲሆን አድርገውታል ይላል። ደብዳቤው በመቀጠልም ማይክ ፖምፒዮ በአፋጣኝ ከኢትዮጵያ መንግስትም ሆነ ከሌሎች ባለድርሻ አካላት ጋር ግንኙነት በመፍጠር ግጭትን ለመቀነስ መረጋጋት እንዲፈጠርና መመካከር እንዲኖር እንዲሁም የዲሞክራሲ ተቋማት ግንባታን ለማጠናከር ድጋፍ እንዲደረግ እንዲያደርጉ እናሳስባለን ይላል። አሁን የተፈጠረውን ቀውስ ያስከተለው በሰኔ 29 ላይ በርካታ አድናቂዎች ባሉት ድምፃዊ ሃጫሉ ሁንዴሳ ላይ የተፈጸመው ግድያ መሆኑን በማስታወስም ይህን ተከትሎ የተከሰተው ግጭትም ከበስተጀርባ ያለውን አደገኛ የሆነ የዘር የሃይማኖትና ማህበራዊና ፖለቲካዊ ውጥረት በግልጽ ያሳየ ሲሆን ይህም የኢትዮጵያን ዲሞክራሲያዊ ሽግግር መስመር ለማሳት አቅም ያለው መሆኑን ይገልጻል። በርካታ የተቃዋሚ ፓርቲ መሪዎች በአጭር ጊዜ ውስጥ መታሰራቸውም ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ወቅት በሀገሪቷ ሰፍነዋል ያሉትን የመናገር ነጻነት ወደ ኋላ እንዳይንሸራተት የሚያሰጋ ሆኗል ይላል። ደብዳቤው ሲቀጥልም ባለፉት ወራት ውስጥ የመናገር ነጻነት መገደብ፣ የጋዜጠኞችና የተቃዋሚ መሪዎች መታሰር እንዲሁም የኢንተርኔት መቋረጥን ያስተናገደችው ኢትዮጵያ በዲሞክራሲ መርሆች በኩል የኋሊት ስትራመድ ታይታለች በማለት ይወቅሳል። ይህ በዲሞክራሲ ጎዳና ላይ ወደ ኋላ የመንሸራተት ነገር ታዲያ ከሃጫሉ ግድያ ከወራት በፊትም ጀምሮ የታየና እና አምነስቲና ሂዩማን ራይትስ ዎችን ጨምሮ በዜናዎችም ላይ ጭምር ሲዘገብ የቆየ መሆኑን በማስታወስ ኢትዮጵያ ዲሞክራሲን ለማስፈን መቸገሯ ረዘም ላለ ጊዜ የቆየ ችግር መሆኑን ይጠቁማል ደብዳቤው። ዘርም በመለየት እየተፈጸሙ ስላሉት አሰቃቂ ጥቃቶች የሚሰማው እጅግ በጣም አስፈሪና አሳሳቢ መሆኑን የሚገልጸው ይህ ደብዳቤ ከመንግስት በኩልም ለተቃውሞ በወጡት ላይ የሚወሰደው ከልክ ያለፈ የኃይል እርምጃ ከዚህ ባልተናነሰ መልኩ አሳሳቢ ነው ይላል። ሕገ መንግስቱ በሚያዘው መሰረት ዘንድሮ መደረግ የነበረበት ምርጫ ላልተወሰነ ጊዜ ተራዝሟል። እንዲሁም ጠቅላይ ሚኒስትሩ በስልጣን ዘመናቸው ጅማሪ በሰፊው ከፍተውት የነበረው ሐሳብን የመግለጽ ነጻነትም ከጊዜ ወደ ጊዜ እየታፈነ መጥቷል ሲል ወቀሳውን ካቀረበ በኋላ እንዲህ ባለው ሁኔታ በዘርና በሃይማኖት ክፍፍልና ግጭት የምትታመስ እንዲሁም በፖለቲካ አቋማቸው ሰዎች የሚታሰሩባት ኢትዮጵያ ለአሜሪካ አስተማማኝ አጋርነቷን ይቀንሰዋል፣ የእኛን ዲሞክራሲያዊ እሴቶችም ማስጠበቅ እንዳትችል ያደርጋታል በማለት ይደመድማል። ይህ ሁኔታ መላ ሳይባል ከቀጠለም ይላል ደብዳቤው በሀገሪቱ ዘላቂ የሆነና አውዳሚ አለመረጋጋት በመፍጠር የሀገሪቱን መጻኢ ዕጣ ፈንታ እንዲሁም የአሜሪካን ጥቅም የሚጎዳ ይሆናል ሲል ያሳስባል። በኢትዮጵያ በቅርቡ የታየው ለዲሞክራሲና ከአሜሪካ ጋር አጋር ለመሆን ፍላጎት በትውልድ ውስጥ አንድ የሚፈጠር እድል ነው ካለ በኋላ የአሜሪካ መንግስትም በኢትዮጵያ የሰብአዊ መብቶችና የዲሞክራሲ መርሆች እንዲከበሩ ምን ማድረግ አለበት ለሚለው ደግሞ መልሱ እነዚህን ነገሮች ማበረታታት ነው ሲልም በዝርዝር ያስቀምጣል። የመጀመሪያው ምርጫን የሚመለከት ሲሆን አዲስ የምርጫ መርሃ ግብር ለማውጣት እንዲሁም ነፃና ፍትሃዊ ምርጫ አካባቢ መፍጠር በሚቻልበት ላይ በሁሉም የፖለቲካ ፓርቲዎች መካከል ውይይትን ማበረታታት፣ ዜጎች የፖለቲካ ፓርቲዎችና ፕሬሱ በነፃነት ሐሳባቸውን መግለጽ እንዲችሉ ሙሉ ነፃነት መስጠትና የኢንተርኔት ግንኙነትን መክፈት፣ የአስቸኳይ ጊዜ አዋጁም ያላግባብ ጥቅም ላይ እንዳይውልና የጊዜ ገደብም እንዲኖረው ዓለም አቀፍ ስታንዳርዶችን የተከተለ እንዲሆን እንደገና መከለስ፣ ከሰሞኑ በተፈጠረው ቀውስ የታሰሩትም ተገቢውን የሕግ አካሄድ የተከተለና ሙሉ ለሙሉ ግልጽ የሆነ የፍትህ ሂደት እንዲያገኙ ማስቻል፣ በሚዲያና በዓለም አቀፍ ደረጃ አሉ የተባሉ የሰብአዊ መብት ድርጅቶች በሚያወጧቸው ሪፖርቶች ላይ ግልጽና ገለልተኛ የሆነ ምርመራ እንዲካሄድ ማድረግ፣ የሃጫሉን ግድያ እንደ ሰበብ በመጠቀም የተደረጉትን ጨምሮ በመላ ሀገሪቱ የሚደረጉ የዘር ጥቃቶችን ማውገዝ እንዲሁም የሃጫሉ ግድያም በገለልተኛና ግልጽ ምርመራ እንዲጣራ የሚሉ ናቸው። ደብዳቤው እንዲህ በማለት የአሜሪካ መንግስት በኢትዮጵያው ሰሞነኛ ጉዳይ ላይ ምን አይነት ተሳትፎ ማድረግ እንዳለበት የዘረዘረ ሲሆን በስተመጨረሻም ይህን ወሳኝ ጉዳይ ልባት ለመስጠት ተገቢውን እርምጃ በመውሰድ የደረሱበትን በ60 ቀናት ውስጥ እንዲያሳውቁን በአክብሮት እንጠይቃለን በማለት ለውጭ ጉዳይ ባለስልጣኑ ማይክ ፖምፒዮ ጥያቄውን በማቅረብ ይቋጫል። ውድ ቤተሰቦች በዚህች መሰናዶ ያዝንላችሁ መረጃዎች እነዚህ ነበሩ።
የፈታ ዴሊ መረጃዎች በፍጥነት እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ እያልናችሁ ከቀጣይ መረጃዎቻችን ጋር ተመልሰን እስክንገናኝ ቸር ቆዩን።